ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾቻችን እንደምን አላችሁ? የከፋ ቴሌቪዥን ድርጅት እንግዲህ ከኢትዮጵያ ብሮድካስት ባለስልጣን ወይም መገናኛ ብዙሃን ባለስልጣን ፈቃድ አግኝቶ የሙከራ ስርጭቶችን ሲያስተላልፍ ቆይቶ ዛሬ ላይ መደበኛ ፕሮግራሞችን ከጀማምረ ነው ጊዜያቶች ተቆጥረዋል። ከነዚያ ፕሮግራሞች መካከል እንግዲህ በመዝናኛው ዘርፍ ደግሞ ዛሬ እንግዶችን ይዤላችሁ ቀርቤ ያለው በተለይም በከፋ የሙዚቃ ታሪክ ውስጥም ሆነ በኢትዮጵያ የሙዚቃ ታሪክ ውስጥ የበኩላቸውን አስተዋጽኦ ያበረከቱ የሚገኙ እንግዶች ናቸው። ሁለቱም ራሳቸውን በሂደት ያስተዋውቃሉ። ሁለቱም በሙዚቃው ዓለም ላይ የአባት ስም የላቸውም። በተቀጸላ ስማቸው ወይም በመጠሪያ ሌላ ስም ይዘው ነው የተንቀሳቀሱ የሚገኙት። በቅርቡ ደግሞ ለአድማጭ ተመልካችም የሚያደርሱት ሙዚቃ አለ። እንዲሁም ባሳለፏቸው ሙዚቃዎች ውስጥ በመልእክቶቻቸው ላይ የተወሰነ ጨዋታ እናደርጋለን። በድጋሚ ክብራትና ክብራን እዚህ ያላችሁ እንግዶቼ እንኳን በደህና መጣችሁ። እባካችሁን ራሳችሁን ከተመልካች ጋር እስኪ ያስተዋውቁልን። ካንተ ጀምር። ድምጻዊ ምትኩ በቀለ ቻውሲ ይባላል። አሁን የአባት ስም የለውም ያልኩት ለዛ ነው። ምትኩ ቻውሲ ተብሎ ነው የሚጠራው። ምትኩ ቻውሲ ነው። ያው ቻውሲ የጥቁር ቆንጆ ማለት ነው። ያው እኔ በጣም ወድጄ ተቀብዬው ሲሉኝ ደስ የሚለው ስም እንደውም አሁን እንትን አለው ቻውሲ ምናምን ለሚል ሰው ቦነስ አለው። ተመልካቾች ያው ይሄንን እያዩት በኋላ ላይ በሚያገኙ ሰዓትም ያው ቦነሱን ይጠብቃሉ። ምናልባት እስኪ በኋላ ብርሃኑ ራሱን ያስተዋውቅና ወደ ራሱም እንሄዳለን። ቻውሲ ካንተን ጀምር እስኪ ወደ ሙዚቃው ዓለም የገባበትን አጋጣሚ እንመልከት። ወደ ሙዚቃው ህይወትና ወደ ራሴ ከመግባቴ በፊት እንኳን ለዚያ በቃችሁ ላሉ የከፋ ህዝብ ትልቅ ተስፋ ነው። በፊት ልጅ ያለው ሬዲዮ ይሰብራል ይባል ነበር ከፍኛና ሬዲዮ ይሰብራል በሚባልበት ሰዓት ከሬዲዮ ይሰብራል አልፈን ቴሌቪዥን እስከማሰብርበት ስቴፕ ነው የደረስነውና እግዚአብሔር ይመስገን በቅድሚያም ነኝ ብዬ አስባለሁ። ቪዲዮ በማበርከት በጣም ብዙ ቪዲዮዎችን አበርክቻለሁ። የከፋን ብቻ ሳይሆን የመጀንግረኛ፣ ኦሮምኛ፣ አማርኛ የተለያዩ ነገሮችን እሰራለሁ። አሁን ደግሞ እንደዚሁ ተከፍተው ደግሞ አብረን እንደዚሁ ቁጭ ማለቴና እስቲ አንተ ካንተ የሚወጣው ነገር ካንተ የምታወራው ነገር ጠብ የሚል ነገር አለው ብለህ ደግሞ ስለጋበዝከኝ እግዚአብሔር ያክብርልኝ። አመሰግናለሁ። ሙዚቃ ያው እንግዲህ ከህፃንነት የሚጀመር ነገር ነው። ብዙ ጊዜ ብዬዋለሁ። ከሰርግ ቤት ነው የተጀመረው። ምንም ተምሬን ትልቅ ቦታን ብደርስ ዘፋኝ እንደምሆን አውቃለሁ። ምንም አይነት ነገር ብሰጠኝ ዘፋኝ ነው የኔ በቃ ብዬ ነው የማስበውና ደስ ይለኛል። ይሄ ጎበዝ ስትባል ደግሞ አንዳንዴ አድናቆት እወዳለሁ። እኔ ሰው በርታ ጎበዝ ምናምን ሲለኝ እሺ ለካ ሰው እያስደሰትኩ ብዬ ቀጠልኩ። ቴፒ ሆኜ ማገኝ አይመስለኝም። ቴፒ ነው ተወልጄ ያደኩትና ቴፒ ሆኜ ማገኝ ስላልመሰለኝ የግድ ወታደር ቤት መግባት ነበረብኝ። ወታደር ቤት ገባው። ከዛም በኋላ ግዳጄን ተወጥቼ እንደገና ተመልሼ ሙዚቃ አንቶም ሙዚቃና ቋንቋ ትምህርት ቤት ተማርኩ። ከዛ እግዚአብሔር ይመስገን ይሄው ተገናኝተን ባህሌንም በማስተዋወቅ ደረጃ የዋዛ ስራ ሰርቻለሁ ብዬ አላስብም። እግዚአብሔር የተመሰገነ ጥሩ ስራ ሰርቻለሁ። ግን ዋናው ነገር ሊታወቅልኝ የሚገባው ነገር ፍፄ 15% ከተሰጠኝ ጸጋ አልተጠቀምኩም። አሁን በሙዚቃው ነው ኩርፊያ አለኝ። 15% አልተጠቀምኩም። ኩርፊያዬን መናገሩ አያስፈልግም። ያው የከፋ ህዝብ ስለሚያቀው ነገሮች መስተካከል መቻል አለባቸው የሚል ነገሮች አሉኝ። እነዚህ ከተስተካከሉ እኔም ባልደረቦቼም ማናቸው ብዙ መስራት ይቻላል። ብዙ መስራት ብቻ ሳይሆን በደንብ ከፋን በሚመጥን ደረጃ ማስተዋወቅ ይቻላል። ምክንያቱም በጣም ከፋ ትልቅ ሀገር ነው። ሀገር ነው ካሉት አገሪቱ ውስጥ ካሉት ትላልቅ ክፍላት ሀገራት አንዱ ነው። የራሱ ባህል ያለው ነው። በ1529 ምናምን ታቦት ከጎጃም ተነስቶ መጥቶ እዚህ አንድራቻ ማን ነው ዴቻ ወረዳ ላይ ኩቲ ሚካኤልን ብታይ በ1529 ነው። እንግዲህ ወደ 500 ዓመት ሊሞላ ነው። እንግዲህ አስቡ ክርስትና አሁን ያልገባበት ቦታ እንኳን ባለበት ይሄ እዚህ ሀገር ላይ ወደ 500 ዓመት ሊያስተናግድ ነው ማለት ነው። ቶንጎላ አብዱ ሰላሞችን ብታይ ወደ 300 ዓመት አንድራቻ መድኃኒዓለም በቃ በተመሳሳይ ማለት ነው። ሊወደው የሚገባው ታሪክ ኢትዮጵያ ህዝብ ሊያከብረው የሚገባ ታሪክ እዚሁ ከፋ ውስጥ ቁጭ ብሎ ነው ያለው። ሌላው እንኳን ቢቀር የቡና መገኛ መሆኗ ራሱ
የቡና መፈጠሪያ ቦታ ቡና ለዓለም ያበረከተች መሆኗ ብቻ ትልቅ ነገር ሊያሰጣት ይችላል ሌላ ቀርቶ ማለት ነው ለዚህ ኩርፊያ አለኝ ምልህ ነገሮች መስተካከል በዚህ ልክ ይሄን ሁሉ ሀብት ይዘን አልተሰራም ይሄን ሁሉ ሀብት ይዘን አልተሰራም ይሄን መልኩ እየሰራህ ማስተዋወቅ መቻል በየደረጃው ላይ የተቀመጡ የሚመለከታቸው አካላት ያሰሩን ነው ምናልባት የፕሮግራማችን ድምዳሜ ላይ መልእክት አድርገነው የምናልፈው ነገር ነው ትልቅ ሐሳብ ነው ያነሳው ምክንያቱም እንዳልከው ከፋ የበርካታ ሀብት ባለቤት ሆና ግን ሀብቷን በደንብ አውጥቶ ከመጠቀምም ከማስተዋወቅም ረገድ ምናልባት ከዚህ በኋላ ይሄ ሚዲያም መከፈቱ እነዚህ ሀብቶቻችንን እንድናስተዋውቅ እድልም ይፈጥራል የሚል እምነት አለን ያልተሰሩትንም ደግሞ አልተሰሩም ብለን እኛም ሚዲያ ነው ያልተሰሩት ደግሞ እንዲሰሩ አቅጣጫ ማሳየትም ከኛም ይጠበቃል ጥሩ ሐሳብ ነው ያነሳው ምቴ ምናልባት እንደው በደረቁ ጀመርን እንዳንባል ምትኩ የመጀመሪያ ሙዚቃህን እስኪ ያቀንቅንልና እኛም ከስቱዲዮ እንልቀቀው እስኪ የመጀመሪያ ሙዚቃዬ ከኤልያስ ጌታቸው ጋር እኔ ሲጀመር ከፍኛ ዘፍናለሁ የሚል እንትን አልነበረኝም ምክንያቱም ተሰጥኦዬን ታውቀዋለህ ያ ሁሉንም ነገር ስለምሰራ ከፍኛ 3 አርጌ አማርኛ 3 እንደዚህ ኦሮምኛ አርጌ አልበም ለመስራት ነው የገባሁትም ኤርሚያስ ዳኘና ሰለሞን ኃይለማርያም ጋር አልበም ለመስራት ነው እና አይተህ ከሆነ ልክ አሁን እግዚአብሔር ይመስገን ሚዲያ እንደዚሁ ሰፈራችን ገብቶ ሳይሆን 4 ሚዲያዎች ናቸው ያሉት እዛኔ ማለት ነው ትላልቆቹ ናቸውና የነበሩት ከዛ ሳይ ከፍኛ ቋንቋ ልክ እንደሚባለው የለም ሲታይ ደግሞ ሰው ሁሉ ፈጥሮ የሚያየው ሲመጣ ባጋጣሚ ከፍኛው የራሱን ቋንቋ መስማት ይፈልጋል ይሄ ባይዜ ዘረኝነት ፓርሻሊቲን ብያላስብም ራስን ካልወደድክ ማንንም መውደድ አትችልም ቋንቋ በሆነ ሰው ለምሳሌ አሁን ከዚህ አዲስ አበባ ሄደ እንኳን የሚወራ የራስ ቋንቋ ሲወራ ሲሰማ ደስ ይላል ይሄ ደግሞ ዘረኝነት ነው ብያላስብም እኔ ዘረኝነት ብዙ የማይረቡ ነገሮች ስላሉ ማለት ነው ከዚያ ኤልያስ ጌታቸው የሚባል ጓደኛ አለኝ ከሱ ጋር የሆነ ደስ ብሎኛል ያየውሽ ለት ያለት ማታ ዲቺ ደንባለ ካዮኔ ኢላ አሬ ሙጫቄ ሞጋታ ኪቶኔ ዎ አለ አቆቲካ ከሞጋታ ሞጎኔ ወቡ የባቴ አሬኔ የሚለው ኤምዲ ካሜራ ነው የተሰራው ያው አይ እሱንም ቢሆን ያለን እሱንም ማስተላለፍ አይከብድም ምክንያቱም በተመሳሳይ በሱ አየኝ ከዛም በኋላ ይታገሱ ንብሮት ይባላል አፎቸኔ ሄቺቤ አኔ ወበሃኔ አቸካለኔ ቺኖ ሽታል ሹኒ ሞኔ ቺኒ ከቻይኔ ኤቸቤ ቺኪ ኮቲያኔ ካተቤ ሂኖ ኔጌታ ሺቺ ኩቶይና ሂሬቤ አንዶና ሺቺ ኩቶይና ሂሬ ብዙ ቶሎ ከመቁረጥ ብዙ ጊዜ መመተር ትልቅ ነገር ነው ትልቅ መልእክት ነው ትልቁ ፈረሴ በየማስበው ከህብረተሰቡ ጋርና ወደ ህዝብ ተለቅ በየገባ በየማስበው ቤታ ነው ቤታ በግሌ በሶስተኛ ይሰራውት ማለት ነው ከዛም በኋላ አሪፍ ሆነ ከቤታ በኋላ ኢለኔላ በህብረት ሚሚ ያለች አይነባ በባ አለች ከዛ እምሩ ሻምበል አስራት ሆነን ለአራት ይመስለኛል 3 ሙዚቃ አለኝ እዛ ላይ አወጣው ከዛ ቀጥሎ ደግሞ እንደገና በራሴ ደረጃ በግሌ ምን ማድረግ አለብኝ በሚል አልበም በእያንዳንዱ ወረዳ አንዳንድ ስራ ሰርቼ አልበም አገር ፍቅር ነው እንደውም የተመረቀው በዚህም ጉዳይ መጀመሪያው ነኝ ብያስባለሁ እግዚአብሔር ይመስገን ምንም ማይታሰብበት ሰዓት ነው አልበም ሰርቼ አገር ፍቅር ተመረቀልኝ ማለት ነው በዚህ አጋጣሚ እንግዲህ ምስጋናው ኋላ ይሁን ካላለከኝ ኤርሚያስ ዳኘና ሰለሞን ኃይለማርያም ትልቅ አስተዋጽኦ ነው ያደረገው የሙዚቃው አጀማመሩ እንደዚህ የሆነ ጨርሰልስ ልትሰናበት ነው የሚመስለው እሱም በኋላ ላይ እንመለስበት ነው ቸልሲ ያው የራሱን አስተዋውቋል አንተን እኛ የምናውቀው በቡጌ ነው ብራኑ ቡጌ ነው እና በደንብ እስኪ ከነስም አስተዋውቀን ለምንስ ቡጌ ተባልክ ከሚለው ጀምር እሺ አመሰግናለሁ በመጀመሪያ ለዚህ ባክብሮት እኛን እውቅ እና ታዋቂ ጓደኛዬን ምትኩ ቸልሲ ጋር አብሬ ወደ እናንተ ስቱዲዮ እንዲመጣ ስለጋበዛችሁኝ በጣም ለእናንተ እና ለባልደረቦቻችሁ አክብሮት አለኝ አመሰግናለሁ በመጀመሪያ ስሜን ካስተዋወቅኩ ብርሃኑ ቡጌ ነው የሚባለው ያው ምትኩም ያባስም ከሌለው እኔም የለኝም ስለዚህ ብርሃኑ ቡጌ ነው የሚባለው ያው እዚህ በደቡብ ምዕራብ
ባህል ቱሪዝም ስር በደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ባህል ቱሪዝም ስር በአዲሱ የተመሰረተው ላይ ከአሮጌው ክልል ከደቡብ ክልል ነው ወደዚህ የተዘዋወርኩኝ። ከዛ የከፋ ድምፃዊ ነኝ እና መጀመሪያ ስራዬ ያው ቡጌ ነው የምታውቁት እናንተ። ቡጌ በሁሉም ዘንድ ተወዳጅና ስለምትታወቅ ነው። ግን ከቡጌ በፊት መድረክ ላይም ሲሰራ ቀርታችሁ እነ ክፍሌ ምናምን እናንተም ቀርታችሁ አመጣችሁ ስታስተላልፉ ነበር ሙዚቃዎች። በዛ ነው ሰው የሚያውቀው። አንደኛ ኢሾ ሞሾ ነው። ኢሾ ሞሾ አኖሾ አይ ታምሩ ታደሰ ከዚህ ገና ወደ ሐዋሳ በሚዘዋወርበት ጊዜ አቶ አለማየሁ ከበደ አሁንም የሚያከብረው ሰው ነው። በጣም ትልቅ ሰው ወደዛ እንዲሄድ ታምሩ ታደሰ ማለት ቀደም ሲል የከፋ ዞን አስተዳዳሪ ነበረው ሰው ወንድማችን። እሳቸው ወደዛ ገና ሲዘዋወሩ ገና አለቀቁም። በዛ ላይ የነበረው ማን ነው? አቶ አለማየሁ ከበደ ቀይ መስቀል ኃላፊ ናቸው። እሳቸው ናቸው በብዙ ነገር ትሪት አድርጎ ወደዛ መሄድ አለበት፣ የኛ ተወካይ መኖር አለበት፣ መግባት አለበት፣ ተፈልጊ ያለው በምን ሊሄድ በሚልበት ሰዓት ላይ ክፍለ መሸሻ ዛኔ ተወክሎ አሁን ቲትሲ ላይ ክፍለ መሸሻ ላይ እሱ በነበረበት ሰዓት ላይ እንዲሄድ አድርገው ክፍለ የተለያዩ ነገሮችን አስተካክሎ ትራንስፖርት በጠዋቱ ከኪሱ ሰጥቶ ነው እንትን ያደርገው። ክፍለ ደግሞ ብዙ ነገር እንትን ብሎ እንዲሄድ አደረገ። በዛ ሂጄ በአንዱ ጋር ተቀላቀልኩኝ። አስተባባሪ እንዲሆን አደረጉኝ። ይዤ ወደ ማሰልጠኛ ገባው። ማሰልጠኛ በገባውበት ሰዓት ላይ ነው አንዳንድ ነገሮች አሉ። ያው ሲሰራ ያው ሙዚቃ ሲሰራ ለእናት ትሰራለህ፣ ለሀገር ትሰራለህ። እናት ማለት ሀገር ነች። ለምትወደው ትሰራለህ። ስለዚህ በዛ የተነሳ እዚሁ ዝም ብዬ ውስጥ እንትላ ሁኜ አንዳንድም ያው ብቻዬን ነኝ ወደዛ ሄድኩት። ሲሄድ ቡጌ የሚለውን አጋጣሚ እንብዬ ቡጌ ጋምን ጎንዳችን ዳኒ ጎንቺ ኪደነ ጋምን ጎንዳችን ዳኒ ጎንቺ ኪደነ የርቤተ ኢራው አተካከነ የርቤተ እቸሮቴ ጂደለ የርቤተ አኔ ዶሎ ሚካውነ የርቤተ ማኔሮ ጆሚ ጋር የርቤተ ጋምን ጎንዳችን የርቤተ ዳኒ ጎንቺ ኪደነ የርቤተ ጋምን ጎንዳችን የርቤተ ዳኒ ጎንቺ ኪደነ የርቤተ ቡጌ ብሸቺ ደምሎ ቡጌ ቡጌ ብሸቺ ደምሎ ቡጌ 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 ብሸቺ ደምሎ ቡጌ ነደቺቺ ቡጌ ቡጌ ያለገትላል። ያው እሷን ዛካ ቡጌ ማለት በእኛ አካባቢ ብዙውን ጊዜ ቡጌ ብሎን ህዝብ የኛ ከፋ ህዝብ እንትን ብሎ በምንድን ነው ቡጌ ዳሄሬ ነው ቦቻ ቡጌ ይላል። ብዙም ጊዜ ከፋ ላይ የሚሞገሱና ከፋ እንትን አሞኔ አንዱ ወጣት አንዱን ሲናገር ወይ የሆነ ነገር ሊናገር ስል አሸማቀቅ ምንድነው ብሎ አሞኔ ቡጋ በተለ ትንሽ አሞኔ ቡጋ በተለ ድምጹን ከፍ አድርጎም ሲናገር አሞኔ ቡጋ በተው ምናምን ይላል። ለምን በእኛ አካባቢ ብዙ አክብሮት እንትኖች አሉ። ካፈቾ አና ሞኔ ገቶነ ካፈቾ ኩቆ ነገቶነ ካፈቾ ግርማ ሞገስ አለው። ሳውንዱ አነጋገሩ በሁሉ ግርማ ሞገስ አለው። ካፈቾ ምን ይላል መሰለህ? አንዳንዴ አላ ዱባ አንዳንዴ የተጫወትን አንድ አካባቢ የሆነ ቦታ ላይ ሲኖር ምን ይላል መሰለህ? አይ ካፈቾ ይላል። አንዳንዱ ሲነሳ የሆነ ነገር ስታደርግ ጥሩ ነገር መልካም ነገር ስታደርግ ያይና ካፈቾ ኪሆጉቲቻ ማታ ነው ኪሾቼ ማራቦ ኩጣ ማረብ ድሮ ከኪሱ አይደለም ካፈቾ ጎንዶ ሆኖ ነው ካፈቾ ጎንዳቸታ ነው ካፈቾ ጎንዲያ ነው ይላል። ካፈቾ አናሞቶ ነው ካፈቾ ኢራሾቶ ነው ካፈቾ ኢኪኖቶ ነው ይላል። ይጋባችኋል እንግዲህ ሙገሳው ነው አንደኛ ነን። ያው በስልጣኑም መርከን በእንትንም ያለው ነገር ታውቃላችሁ። ካፈቾ ኢኪኖቶ ነው ካፈቾ ኢራሾቶ ነው ካፈቾ ኪሾቼ ማራቦ ቁጣ ነው ኪዮ ጉቲቻ ማታ ነው በሚሎ ላይ የሆነ አንተ ይሰማል የሆነ ነገር እንትን ስትል ስለዛ መግለጽ ለማህበረሰቡ መግለጽ ስትል የምታመጣው ቃላቶች አሉ። ብሬ ምናልባት እዛ ላይ ያዝ ላድርግና በቡጌ ዘፈን ላይ በተለይም ያው ቀደም ሲል ብለሃል ቡጌ የሚለው ሞገስን ለማሳየት ከፍታን ለማሳየት የሚጠቀመው ነገር ነው። በዚህ ዘፈን ላይ አንዳንድ ቦታ ላይ ትንሽ እንደ ክሌም ነገር ወይም እንደ ቅሬታ ነገርም ቀርቧል የሚባል ሰምቻለሁና በተለይም በክርስትና እምነት ተከታዮች ዘንድ ባሮ ቢጎሮቻ ቡጌ
ታቦት በቦታው ላይ አንተ እኔ ስረዳ እንደዛ ነውና እንደው የገጠመህ ነገር እዚህ ላይ ምንድነው እንደው በርከት ያለ ነበር ወይ እሷን ነገር ላንሳ ብዬ ነው ምክንያቱም ሰውን በደንብ ማወቅ ስላለበት ነው አመሰግናለሁ እንደውም በጣም ፈልጎ እንትን ነበር ህብረተሰቦች ጋር ሲያገኙ ቡጌ ጋብኔን የሚለውን ሳይል አንዳንድ ጊዜ ባሮ ቢጎሮች ቡጌ ይላል ያችን ለመግለጽ ያችን እንከን ለማውጣት አንደኛ መተቸት ይችላል ቃላት ያ ሙዚቃ የህዝብ ነው አይደል ህዝብ እስከሆነ ድረስ ለማስተካከል ያንተን ቃላት ጸጉር ከመሰንጠቅ ወይም ያችን እንከን ምን ትሆነች ነገር ከመፈለግ አንበሳ ከመታከል ወቀሳ ትንሽ ድንቢጥ የምታከል የምክር ልገሳ ይላል አንዳንድ ጓደኞቼ እየደወሉ ምንድነው ምሉት ባሮ ቢጎሮቻ ቡጌ የሚለውን ታመነ የናንተ ባልደረባ አንድም ጠይቆ ነገር ያለው ባሮ ቢጎሮቻ የሚለው በዓላት በከፍኛ ቤት ውስጥ መስከረም የመስቀል በዓልም ባሮ ነው በከፍኛ ህዳር 29 የመንግስታዊ በዓልም ባሮ ነው የሚባለው በመንግስት በግለሰብ የሚከበሩ በዓላቶች እንደ ቤትም የራሱ የሆነ ባህል ይኖራል እነዚህ በዓላቶች በከፍኛ ባሮ ነው የሚባለው ባሮ ስለሚባል ቤተክርስቲያንም መድኃኔዓለምም ጊዮርጊስም ገብርኤልም ሚካኤልም ብለው ባሮ ነው ስለዚህ እኔ ያልኩት በእኔ እንትን ነው መሄድ ያለው እኔ ያልኩት ጽላትን ወይም ቤተክርስቲያን ውስጥ ያለው ሚካኤልን ማርያምን የሚሉን አይደለም ባሮ ህዳር 29 ባሮ ነው ይችላል ለምሳሌ ብሔር ብሔረሰቦች ባሮ አሁን ሰሞኑን ራሱ ሲዳማ ላይ የሚከበር ህዳር 29 ባሮ አለ ያ ባሮ ምንድነው ባለው ባሮ በያ አደባባይ ጎሮ ነው የሚባለው ደግሞ ማንኛውንም በዓላት ሄደ የምታከብርበት ቦታ ጎሮ ነው የሚባለው ያ ቦታ ላይ እንደምቃል ጥምቀት በዓል አሁን ለምሳሌ እዚህ መድኃኔዓለም አካባቢ ስንሄድ የምናከብረው ባሮ ነው እሱ የጥምቀት በዓል ሁሉም ተሰብስቦ አንድ ላይ ውጭ ታቦት እዚህ ያለ ቤተክርስቲያን ውጭ ሜዳ ወንዝ አካባቢ ነው የሚዘፍኑት ባሮ ይሄን ባሮ የሚባለውን ባሮ ቢጎሮቻ አምሎ ጽላትን ሳይሆን ለበዓሉ ዝግጅት ላይ ድምቀት ላይ የመጣ ህብረተሰብ ማህበረሰብ ክርስቲያን እምነት ተከታይ የሚዘሉት ቦታ ጎሮ ያ የሚያከብሩበት ቦታ ነው ባሮ የሚባለው ይሄኛውን እንጂ ቤተክርስቲያን ውስጥ ያለው ጽላትን አይደለም እንደ ራሴ ነው ያው እንግዲህ እኔ እንትን ያለውን የሆነ ቃላት እንትን ብለ ይሄ ማለት ይሄ ነው ብለ ትርጉም ላይ ዝርዝር ሐሳብ ሳትገባ እኔ ያልኩት ባሮ ቢጎሮቻ ማለት ጎሮ ማለት ያው እንደ አደባባይ ነው ብያለሁ ባሮ ማለት ዳራ 9 ያለ የተለያዩ መንግስታዊ በዓላቶች አሉ በመንግስት እንትን የምናከብራቸው እነዚህም ባሮ ነው ስለዚህ ውስንነት የለውም እዚህ ጋር ነው እዚህ ጋር የሚል የለውም ሁለተኛው ነገር ደግሞ ድምቀቱንና አክብሮቱን ለመግለጽ ያክል እንጂ የሰውን ፍላጎት የሰውን ተነሳሽ እዛ ውስጥ ያለ አንተ ዘፈን እኮ ምትኮ እነዚህ ዘመን ከምትኩ በእንትን ላይ የሚቀማ የለም ሳይጨርስ በስሜት ይሄ ካንተም ደግሞ ወንድሜ እንትን ካለ ከሁሉም እንዲህ ተቀባብለው የምንጫወተው በደስታ የምንዘልበት ተረጋግተን ያከባበር ያለበትን የመከባበር እንጂ ይሄ በግል ታቦትን ጽላትን ወይ የተለያየ ነገሩን የሚሉን ስላልሆነ በዚህም ይቆኛል ምላሽ ከየጨታ ከጠሎ ከየትም በመለሱት ብዙ መምራኖችም ነበሩ በዛ ሰዓት ይሄ አይደለም ያለው ብለው ስለዚህ በዚህ አጋጣሚ የከፋ ቴሌቪዥን ይሄንን ለሚመለከቱ ሰዎች በደንብ ግልጽ ያለ ነገር በዚህ ፕሮግራም አድርሷል የሚል እምነት አለኝ ብሬ ምናልባት ወደ ቸልሲ ከመመለሴ በፊት እዛው ላይ በተለይም ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል መመስረት ጋርም ተያይዞ ከዚህ ቀደምም በእኛ ስቱዲዮም እንደውም እኛም አቀናብረንም ያንተ ዘፈን የተጠቀምንበት አለ በተለይ የክልል ምስረታ ወቅት ላይ የተጠቀምነው ሙዚቃም አለና እንደው መልእክቱ ትንሽ ከበድ ያለ ነው እሷ ላይ ትንሽ እንደው እሱንም አንጎራጉረህልን እሷ መልእክትን በደንብ ሰውንም ያው ቪዲዮ በእኛ ያው ገና ነው በደንብ አልተሰራም ግን እኛ ጋር ያለውንም ትንሽ እንጋብዛለንና እንደው ስለዛ ዘፈንም አውርተን እሱን ዘፈን ትንሽ ብዙዎች በወቅቱ ወደውታል በተጨማሪ ደግሞ ጉርማሾ የሚል በጣም ብዙዎቹ በዛ በተለይ በምስረታ ወቅት ያነቃነቀ ሙዚቃም ነበርና ስለዛ ትንሽ አጫውተን እስኪ በጣም ነው የሚያመሰግነው ከመር የምፈልገውን ነገር ነው ትያላችሁ ጉርማሾ ብዬ ያልኩት በተወሰነ ሰዓት ላይ የኛ ጉርማሾ በየትም በኩል መመስገን ያለበት ነው ከሁሉም እኮ ችግር ያለበት ግለሰብ እንደ ምትኩና ብርሃኑ ቢሆን ብርሃኑ ማን ነው ምትኩ ጥሩና መልካም ሰው ስነ ምግባሩን ስብዕናውን የሚጠብቅ ከሆነ ብርሃኑ ደግሞ ላይጠብቅ ይችላል
በእኔ ስም ምትኩ መሰደብ የለበትም፣ ፍጹም መሰደብ የለበትም፣ ሌሎቻችሁ መሰደብ የለባችሁ። ማስተካከል ነው፣ ኮች ማድረግ ነው። ያንን ሰው ወደ መልካም መስመር እንዲመጣ መስመር ማሳየት እንጂ ያንን መተቸት አንችልም አይደል? ስለዚህ ጉርማሾን ሊዘፍን የቻልኩት ለምሳሌ በሀገራችን ውስጥ ሲዳማ ውስጥ ዘፋኞች አሉ። ሲዳማ ክልል ሲመሰረት ለመልካምነታቸው ሲዳማ ለታገለው ትግል ሲዳማ ወጣቶች ለአጀቶ ዘፍነው አሉ ብዙ ልጆች። እንደገና በኦሮሚያ ላይ ባሉት ወንድሞቻችን ወጣቶች በእኛ ላይ ጉርማሾ በሲዳማ አጀቶ ሲሆን ደግሞ በኦሮሚያ ላይ ቄሮ ነው መሰለኝ። እነዚህ ለነሱ ደግሞ ጥሩ ጫሉ ሌሎች ሰርቷል። መልካም ጎኑን ነው መቼም አርቲስት ነው መልካም ጎኑን በርቱ አይዟችሁ በምሎ ነው። የኛዎቹ ደግሞ ለጉርማሾ የዘፈንኩት ምክንያት በተለይ አንዳንድ ምን ፈጥን ልጆች እንኖራለን፣ ምን ቾክል ነገር ልጆች እንኖራለን። ለነዛ ለማስተካከል መንግስትንና በዛን ሰዓት ብዙ ቦታ የኛ አካባቢ አልወደመም፣ ንብረቶች አልወደሙም። 4 ቀን ሙሉ ከወረዳ ከ10 ምናምን ወረዳ መጥቶ ሰላማዊ ሰልፍ አድርጎ አንድ ዝንብ ሳትሞት አንድ ሲኒ ሳትሰበር አንድ ሰው ሳይጎዳ ሰላማዊ ሰልፍ አድርጎ እንደውም ችግኝ ተክሎ ነው የሚገባው። ችግኝ ተክሎ ሀገራችን አስጠርቶ ይሩት ጉርማሾ ለዚህ ማልሰፍርበት ምክንያት ምንድነው? ስለዚህ ለዛ ሲባል ጉርማሾንና መንግስትን ጉርማሾንና ከላይ ያሉ አመራሮችን ህብረተሰቡን አንድ የሚያቀራረብ ስራ ነው የሰራው። ለምን ፈልጌ ነው። ይሄ ደግሞ ግድ ስለሆነ የኛ ጉርማሾ ሁሉም የሚመስገን ያለበት ስለሆነ ስለዚህ ለዛ ጉርማሾ ቾቢሃዬ ጉኔሽኮ ቾኩታዬ ጉሞኖ ከቶቾ ሚታዬ ያልኩት ለምንድን ነው? ለጉርማሾ ነው። ጉርማሾ ነው ውሎቻ ጉኔሽኮ ነው ጀሞቻ ጀግንነትን ጀግና ነው። ታዲያ ይሄን አድርጎ ያን ቀን ሙሉ አስተባብሮ በሰላማዊ መንገድ ጥያቄውን ጠይቆ ችግኝ ተክሎ የገባ ነው ወጣት ካላመሰገንኩ ማን ላመሰግን? ለዚህ ስለሆነ ለዛ ነው የሰራሁት። ጉርማሾ በዘፈንኩ ሰዓት አንዳንዶች ጉርማሾን አንተ ጉርማሾ ነህ አንዳንድ ችግር የመስመራችን የመንግስታችን ምንቅፉት ወይም መስመራችን የማይከተሉ ሰዎች ናቸው እነዚህ ሲሉ ጉርማሾ ማለት ትርጉሙን ነው ግጥሙን አዳምጥ ብዬ ነው የተናገርኩት። ወደ ሌላ ነገር ምጻብም ሌላ ነገር አልገባሁት። ለዚህ ነው ጉርማሾ ብዬ የዘፈንኩት። ከዛ ቀጥሎ ያው ሀዱር የምለውንም የዘራሁት ሀዱር አብቸሙኖ የምለውንም አሁንም እንደዛው ሲዘራ ሀዱር አብቸሙኖ ዘንድሮ ምን እንሆናለን? እንዴት ማድረግ አለብን? መጠንከር አለብን፣ አንድ መሆን አለብን፣ መበርታት አለብን፣ አንድነታችን ኢትዮጵያዊነታችንን ማንጸባረቅ አለብን ነው በአጭር መልኩ። ይሄን ሲያደርግ ደግሞ ያን ለምርጫ አይደለም እስከዛሬ ሁሌ መኖር የሚችል ስራ ነው የሰራሁት። ብልጽግናም በዛ ነው ዙሮ ለምርጫም ሲጠቀም የነበረው፣ ኢዜማም በዛ ነው ሲጠቀም የነበረው። ይሄ ማለት እንግዲህ ኢትዮጵያውን የተላበሰ ሙዚቃ ነው ማለት ነው። ስለዚህ ባላንስ ወደ አንዱ ያዘነበለ አይደለም፣ በያዝ ድረስ የለውም ወይም ወደ አንዱ የሚጠጋበት የለም፣ ለሁሉም የሚጠቅም ዘፈን ነው። በዚህ አጋጣሚ የከፋ ቴሌቪዥን ድርጅትም እጅግ አድርጎ እንደዚህ አይነት ስራዎችን በማቅረባችሁ በጣም ልናመሰግን እንወዳለን። ብሬ ወደ አንድ ነገር ልመለስ። አንድ ወቅት ታመ ነበረ። እግዚአብሔር ይመስገን ያው ዛሬ በደንብ ተሽሎ እዚህ ከተመልካች ጋርም ተገናኝተናልና በዚህ አጋጣሚ ምንድነው ያመመክ? እንደው አንተንም ደግሞ ተባብሮም እንደው እግዚአብሔር ነው የረዳ። በዚህ አጋጣሚ ግን ያስተባበሩልን ሰዎች ነበሩና ሕክምናውን እንድታመሰግንም እድሉ ልስጥ ብዬ ነው። በጣም ነው የማመሰግነው። ያው ከወንበሬ በዝቅ ብዬ አመሰግናቸዋለሁ ሁላችሁንም። አንድ ሰሞን ያው በጣም ታምሜ ነበር፣ ብዙ አመታት ነበር ሲታመም የነበረው። ያው ዲስክና ነርቭ ነው። በጣም እንግዲህ ብዙ በደቡብ ክልል ባለውበት ሰዓት ላይ ያ ህመም ሲሰቃይ ነበረ። አጋጣሚ በኮሮና ሰዓት ወደዚህ አመሰግናለሁ። አዎ ትልቅ ነገር እኛም ይሄን ፕሮግራም ይሄን ሀሳብ ስናነሳ ያው ምክንያቱም እኛ እርስ በርስ ስንጠያየቅ ስንረዳዳ ከብዙ ችግር መውጣት እንችላለን። አንተን አይደለም ሌሎቹንም መርዳት ይቻላልና ለዚህ ደግሞ ትልቅ አስተዋጽኦ ሲያበረክቱ የነበሩ የከፋሙን በአጠቃላይ የኢትዮጵያ ህዝቦች ሊመሰገኑ ይገባሉ። ከዛ መልስ ደግሞ ብርሃኑ እግዚአብሔር ይመስገን በቅርቡ ከድነ ከመጣ በኋላ የጋብቻ ስነ ስርዓትም የፈጸምክበት ሁኔታ አለ። ብዙ ሰው ደግሞ በዛ ወቅትም በጣም ደስ ብሎታል። ስለዚህ
እንግዲህ አግብተሃል፣ አሁን በትዳር ነው የምትኖረው። በዚህ አጋጣሚ ያው ባለቤትንም እንኳን ደስ ያለሽ ማለት እንወዳለን። ከነበረበት ችግር ተመልሶ ብርሃኑ አሁን ህዝቡን እያገለገለ ነው እና በዚህ አጋጣሚ አንቺንም እናመሰግናለን። እግዚአብሔር ይስጥልን ማለት እንወዳለን። እስከዛ የብርሃኑ ቡጌን ዘፈን ጋብዘን ወደ ቸልሲ እንመለሳለን። ቸልሲ አመሰግናለሁ። እንግዲህ እኔ አንተ ጋር ብዙውን ጊዜ እኔ አሁን ያንተን ዘፈኖችም በስቱዲዮ ውስጥም ሳደምጥ ያም እኔ ለሚዲያው ቅርቦኜ አንዳንዴ ለመረዳት ይከብደኛል እና በጣም ጠለቅ ያሉ ክብደት ያላቸው ግጥሞችን ነው የምትጠቀመው። ብዙዎቹን ደግሞ አንተ ራስህ ነው የምትደርሰው አይደል? ብዙ ግጥሞችን ራስህ ነው የምትደርሰውና ቸልሲ ደግሞ ለምሳሌ ለየት የሚያደርግ ነገር አለ። አንተ ሙሉ የኢትዮጵያ ብሔር ብሔረሰቦች ሙዚቃ መጫወት የምትችልበት አቅም አለ። ብዙ እኔም ማቃቸው ሩንጋራ አሉ ሙዚቃዎች ወይተ ቤንጎ የመጀንግርኛ ማለት ነው። ኦሮምኛም በተለይ የታደለ ገመቹን በጣም ስትጫወት አውቃለሁ። የተለያዩ መድረኮች ላይ ገጥሞኝ በጣም የምወዳቸው በነገራችን ላይና እነዚህ ዘፈኖች ስትሰራቸው ትልቅ ሜሴጅ አለና ለምሳሌ አንዷን ግጥም ባነሳ ቦዶን ወዲት ባኮ ጉሬም ሽኮን ቅቺሄ ይሄ በጣም የሚገርም ነው፣ ጥልቅ ነው። ይሄ ብቻ አይደለም፣ በጣም በብዙ ዘፈኖች ለምሳሌ ከቤታሌም በርካቶች አሉ። ሌላ ቢቀር ስለ ጫካ የዘፈንከው ዘፈን ላይ በጣም ጥልቅ ነው ግጥሞች። ስለ ከፋ ሀብት ስለ ደኑ ስትዘፍን በጣም የሚገራርሙ ናቸው መልእክቶችና እንደው እንዴት ነው ስትጽፍ የሚመጣል? ክብደቱንስ እንዴት ነው ሰዎች ቶሎ እየተረዱት መልስ ይሰጡሃል ወይ? እዚህ ላይ ጫውተኝ እስኪ። አይ ይቆያል። አንዳንዴም ስቲል እስካሁን ማይረዳም ስራ አለ። እኔ ደግሞ ያ ነው የኔ ኳሊቲ ብዬ ማስበውና አዎ ከሰራው አይቀር ብዙም ስለባት ስለምናምን ስለ ቀሚስ አይመቸኝም። እኔ እውነቱን ለመናገር ጠልቼው ሳይሆን ብዙም መሰራት የሚገባው ነገር ብዙ ማህበራዊ ነገሮች ብዙ ትውልድ ማወቅ የሚገባቸው ነገሮች ስላሉ ማለት ነው። ከለፋው አይቀር እንደዛ ነው ማስበውና በየትኛውም አሁን በኦሮምኛ ማይተ ከሆነ አጫሉ አዋርድ ላይ ማቲያስ ዘመዴ ማኒ ዋማሌናሩ ያናማና ቢዳራ ዋቱ ጂራ አኔዬ ሄኔ ዋቱ ጂራ ኬሲ ዋማሌንካ ጃላላ ቡቡሌቱና ኬሳ ጂራ ጃላላና ኬሳ ጂራ። አሁን እሱ ስራ ግጥሙም ዜማውም የራሴ ነው። ለማቲያስ ዘመዴ ሰጠሁት፣ ሰራው፣ በጣም ተወደደ። አዎ አጫሉ አዋርድ ላይ ዋንጫ ተሸለመበት ማለት ነው። ዋንጫ ተሸልሞ ለምንድነው እንትን እንጭጭ አርጌ አዋርድ በነገራችን ላይ በቅርብ የተካሄደው ማለት ነው። እሱ ላይ አዋርድ ወስዷል። አሁንም እንደገና ከማቲያስ ጋር ሌላም ስራ እየሰራውለት ነው። በአማርኛ ማይተ ከሆነ ያጋተችው ላሜን መሽገር ቢበላብኝ ለነቀለው ቀን ቀን ስል ወተቷን ጠጡብኝ ክንዴን ሳለን ተራስ እያየሁኝ ባይኔ ላሜን እስኪያርዱብኝ አልጠብቅም ቆሜ ነው። በዚህ ማናርገት ያጋተችው ላሜ በቅሎ አባትሽ ማነው ብለው ቢጠይቋት ያጎቷን ስም ጠራች ያባቷ ስም ከፋት ልቧን ቢያውቀው እንጂ በአባት ክብር ልፍነው ማናል እንደ በቅሎ የከበረ በአባት እንደ አባይ ያደለው ያጋተችው ላሜን መሽገር ቢበላብኝ ልነቅለው ቀን ቀን ስላይ ወተቷን ጠጦብኝ ክንዴን ሳልንተራስ እያየሁኝ ባይኔ ላሜን እስኪያርዱብኝ አልጠብቅም ቆሜ። ምክንያቱም በምን አምናለሁ መሰለኔ በኢትዮጵያዊነት የሚመጣብኝን ከፋ አላከብርም፣ በከፋነት የሚመጣብኝን ኢትዮጵያዊ አላከብርም። በከፋነት ያምናለሁ፣ በኢትዮጵያዊነት ያምናለሁ። ይሄ በቃ ምንም ብታረግ ማይጠፋ ነገር ነው። ይሄኛው ዘፈን ለኢትዮጵያ
ማስታወሻ እንዲሆን ነው። በተለይ ሁለቱ ሩንጋራና ቅድም እንደጠየቀኝ ሩንጋራና እሱን ስሰራ የሚቆረቁርህ ነገር አለ። ልክ የፈራነው ነገር አልቀረም። በፊት ላይ እስቲ እንሞካከር፣ ኦሮሞ ይበልጣል፣ ትግሬ ይበልጣል፣ ጎጃም ይበልጣል፣ ጎንደር ይበልጣል፣ መጎሻሽሞች ነበሩ። የኔ ቋንቋ ይበልጣል የሚል የቋንቋ የማንም ቋንቋ አይበልጥም። የሚበልጠው መከባበሩ ብቻ። ድሮ ለምንድን ነው ያልተባሉት? ድሮ ለምንድን ነው ያልተጋደሉት? ያ ሁላ ቋንቋ ገና አሁን አዲስ ነው የፈጠርነው? ድሮም ነበረ። ስለነበረ ነው ተከባብሮ መኖሩ ብቻ እንደሚያዋጣ ስለሚያውቁ ነው። ሩንጋራ አፍሪካ ማለት ምን ማለት ነው? ሩንጋራ አፍሪካ እወድሻለሁ። ቋንቋ አለው የለውም? የለውም። አሁን ልመደው። ሩንጋራ አፍሪካ እወድሻለሁ አይደል? ኩናምኛ አይደለም። ቋንቋ የለውም፣ ምንም ነገር የለውም። ሩንጋራ አፍሪካ ማለት አፍሪካ እወድሻለሁ ማለት ነው። አሁን ምን ሩንጋራ አፍሪካ ማለት ነው? ምንም አፍሪካ እወድሻለሁ ማለት ነው አልኩ። አሁን ያስከው እንደዚህ የተፈጠረ ነው። ቋንቋ ምንም ብርቅ ነገር አይደለም። ይሄ የሚያጣላን ሆኖ የሚያባላን ሆኖ እንዲጣራ ለሚያስነካ ሆኖ አይደለም። ስለዚህ አንተ ሐሳብ በቃ ይሄን እንደዚህ ነው ብሎ ድሮ የፈጠሩት ነው። ዋናው ነገር የሚጠቅመን ነገር ምን እንደሆነ ታውቃለህ? መከባበሩ ብቻ፣ መተሳሰቡ ብቻ። ቋንቋ ያንን ቋንቋ የሚያወራ ሰው ስለበዛ ስላነሰ አይደለም። ለመበጥበጥ ለመግደል አንድ ሰው በቂ ነው። አንድ ሰው መትረየስ ከያዘ ገበያ ሙሉ ህዝብ ያሯሩጣል። ሐሳቤ ገብቷል? ካልተከባበርን አሁንም ችግር ነው። ደግሞ ግፍ የኢትዮጵያ ግፍ ይጥላል። በጣም ከባድ ነው። እየጣለም አሳይቶናል። በጣም ብዙዎችን በቻሉት መልኩ ወደዛም ወደዚህም ገብቶ ኢትዮጵያን ለመቦጥቦጥ የሞከሩት ሁሉ ውርደታቸውን ፈጣሪ የሚያሳየን እንጂ ክብራቸውን አያሳየንም። አስብ፣ ለኢትዮጵያ ተቆርቆሮ ትልቅ ስራ የሰሩ ሰዎች ለትውልድ የሚተላለፍ ስማቸው ሲነሳ ይኖራልና ያን ነገር አስባለሁ። ቋንቋ ያጣላም። ለዚህም ደግሞ ከሰራው አይቀር እንደዚህ ዝም ብሎ ለዘብ ያለ ነገር አልሰራም። እዛ አሁን ያጋተቸው ላሜ ላይ እንትና ኢንጂነር ስመኛለ ዝም ብሎ ያ እንደዛ ላቡን እያንጠፈጠፈ የፖለቲካ ፍጆታ መሆን የማይገባው ሰውዬ ማለት ትልቅ ነገር ለሀገሪቱ መስራት ነው። ይሄ ሰውዬ ሲሞት ቀስሜ ይሰበራል። የትኛውንስ አፍርተህ ነው? ምንድነው? በቃ ያ ነገር ስለሚያናድደኝ አንዳንዴ መናገር አልችልም አይደል? ቦታ አግኝቼ ጽፋለሁ ቁጭ ብዬ ቤቴ ጽፌ አስተካክዬ በዘፈን በሚገርም ዜማ አቀናብሬ እግዚአብሔር የኢትዮጵያን አቀናባሪ አቅሞ ያግባልኝ። በጣም ትልቅ ሪስፔክት አላቸው፣ ያከብሩኛል ጓደኞች። እግዚአብሔር ያክብርልኝ። እነሱ ጋር ሄጄ እቺን አስተካክል ተብዬ አስተካክዬ ወደ ዘፈን አወጣዋለሁና ከፍኛም ልጻፍ ኦሮምኛም ይሁን መጀንግረኛም ይሁን ምንም ይሁን ሳረግ ዝም ብዬ እንጭጭ ነገር መስራት አልፈልግም። ይሄ ብዙዎቹ የሚቆዩ ነው። እንደዛ ናቸው ይመስላል። እስኪ ሺሻዬን ስዘፍን በነገራችን ላይ ናቡ ነው ስፖንሰር ያደረገው። ናቡ ነው። እግዚአብሔር ያክብርልህ። አቶ መስፍን በተለይ በዚህ ጉዳይ ላይ በጣም ትልቅ ሚና ነው ተጫወተልኝ። እንግዲህ ሺሻዬን ስዘፍን ሺሻዬ ምን ወኔ ታገማለሁ በጣም እኔ ያው ቅድም ብያለሁ ግጥሞቹ በጣም ይገርሙኛል። እና አሁን ላይ ያ አንተ ያን ተጨንቀ የዘፈንከው ዘፈን በእርግጥ አሁን የኢትዮጵያ ትልቁ ፖይንት ሆኗል። በአጋጣሚ ሆኖ በግሪን ሌጋሲ ወይም በአረንጓዴ አሻራ የኢትዮጵያን የጠፋውንም ደን የመመለስ ያለውንም የመጠበቅ እንትን ተደርጓልና እኔ ደም ምናልባት ወደፊት ሌሎችም በዘፈኑን በደንብ እንዲያውቁ በትርጉም ተተርጉሞ ቢዘፈን ደስ ይለኛል በነገራችን ላይ። እና እሱ ዘፈን ላይ ነው ቀረጻዎቹ በጣም የሚገራረሙ ናቸው። በጣም ትኩረት ተሰጥቶ የተሰራ ነውና ትንሽ ስለሷ ዘፈን እሷ ዘፈን አቶ መስፍን ናቡ መስፍን ተክሌ እግዚአብሔር ያክብርልኝ። እኔ ባይዘው ምን አይነት ባህሪ ያለ መሰለ ስፖንሰር መጠየቅና አሁን ከፋዞን መጥቼ ስፖንሰር ጠይቄ ወይም የሆነ ቦታ ላይ ሄጄ ስፖንሰር ጠይቄ ስራ ልሰራ ነው ብዬ እንትን ማለት ለኔ እንደሞት ነው የምቆጥረው። አሁን እንደውም እያፈጠጥኩ የመጣሁት እንዴ ለምንድን ነው እኔስ የምጎዳው ማለት ጀመርኩት። አሁን ነው አይተህ ከሆነ ፍጹም እንደውም ቦንጋ ውስጥ አታየኝም። አቶ መስፍን ሄጄ የደብዳቤ ሳስገባ ስንት ይበቃሃል አለኝ። ስንት ይበቃል ሲለኝ 25000 ብር ነው የጠየቅኩት። 25000 ብር ምን ታረግብላለች ብሎ ሳቀብኝ ማለት ነው። ሳቀብኝ። ድርጅቱ ዋና ድርጅት ጀርመን ነው ያለው። እዛ ተላከ።
ከተላከ በኋላ ፕሮፖዛሉ እዛ ተላከ። ወደ 130 ሺህ ብር ተፈቀደልኝ። እኔም ያንን ክሬዲት ደግሞ ማሳፈር ስለሌለብኝ ተጠንቀቄ ለትውልድ መተላለፍ ስላለበት በደን ደረጃ አይተ ከሆነ በአረንጓዴነቱ በተለያየ የዓለም ሳምባነች ብለን ካስቀመጥናት እዚሽ ጋር ጥሩ ነገር ማድረግም ስላለብኝ ሴቫኔም ነው የምትባለው የድርጅት ዋና ኃላፊ እሷን መታ ዘፈኑን አየችው። እንደውም የዩኔስኮ ዋናው ጣቢያ ላይ ነው እዛው ጀርመን ሄዶ ነው የተለቀቀው ዘፈኑና በጣም እሱ ስራ ሲሰራ ደስተኛ ነበርኩኝ። የተለያየ ነገሮችን ተጠቅሜ ነው ያደረኩት። እግዚአብሔር ይመስገን ጥሩ ነው የነበረው ነገር። ኖቹሹኒ ነው አውቤ ሺሻዬ ሜኖኔ ተገመሎ የሊያኒ እንደ መሎኔ አጮዶ ኢታፎንሹ ኦዶጃቾኔ ኡበኖ ቤቶችኖ ካቲ ካታ ኩቤክሺ ጎኖ ነገንጀታ ቤሞቾ ሚጦኔ ሚጦኖ ከሾኔ መኖ ኩጣዮኔ ሺሻዬ ሜንዋኔ ተገመሎ የሊያኒ እንደመሎኔ አጮዶይታ ፎንሹ ኦዶጃቾኔ ኡበኖ ቤቶችኖ ካቲ ካታ ኩቤ ከሾኖ ነገንጀታ ቤሞቾ ሚጦኔ ሚጦኖ ከሾኔ መኖ ኩጣዮኔ shunni no kadimo no andeba hai no shunni no kadimo no andeba hai no shunni no kadimo no andeba hai no shunni no kadimo no andeba hai mo charoche wakira no andeba hai mo charoche wakira no andeba hai mo charene shambena no stikiba hai mo charene shambena no stikiba achakala ona chontachi no chove chekitero thashachimo no chove mara konitilo machariki no chove makki makka oda jodimo no chove wanna ba mina kafi no chove dochona dityambeda no chove mara me monkuya wa mochnone no chove no chochno yebuta kone beote betachina beote benochina bebaro shatimya nagetochi shombena none nochini shimemo manochoyo shima shimochi beshemo kabochoyo none nochini shichemo tamachocho chichi shino kichemo tachochoyo beote benochina shochoyo nagetochi shombena woboteyo shunni no kadimo no andeba hai no shunni no kadimo no andeba hai no shunni no kadimo no andeba hai no shunni no kadimo አንቁረጠው ነው ዛፍ አይቆረጥ ነው። በከፋ ባህል ዛፍ አይቆረጥም። አንድ ከቆረጠ ተክቶ ነው፣ ካልሆነ አስታውቆ ነው። ነውርም ስለሆነ ይሄ ባህል ደግሞ ይሄን አቅበው ያቆዩልን አባቶቻችን እግዚአብሔር አሁንም እድሜና ጤና ይስጣቸው። ያንን ነገር ደግሞ ያለው ትውልድ ከኔ በታች ያሉት አውቆ እንዲሄዱ ስለምፈልግ ነው። ልክ እንደሚታወቀው የዓለም ሳምባነቷ ታውቆ እንዲቀጥልም ስለምፈልግ ነው። ምክንያቱም አሁን ሀገራችንም የተያዘችው ትልቁ ስትራቴጂክ እቅዷ ውስጥ ያካተተችው አረንጓዴ አሻራ ነው። አረንጓዴ አሻራ ነው። ትክክል ነው። እሱም ብቻ ሳይሆን አሁን ይሄ ስራ የተሰራው በጣም ረጅም ጊዜ ነው።
አርት የሆነ ነገር ስትቀድም ደስ ይለኛል እኔ በእኔ በኩል ማለት ነው ለህዝብ የሚያገለግለውን ነገር እንትን የሚጠፉ ነገሮች አሉ ለምሳሌ እንዳይታወቅ የሚደረጉ አሉ የሆነ መንግስታቶች ሲመጡ ታሪክ መሸፈን ይፈልጋሉ ያለው ነገር ጎላ ብሎ እንዳይወጣ ይፈልጋል ከወጣ ደግሞ የሚመጣው ችግር ምን አይነት ነገር እንደሆነ ባላውቅም ማለት ነው በዚህ ፖለቲካ አልወድም ግን ፖለቲካ የሚደብቃቸው ነገሮች እኔ ትንሽ ባጎላ ለምሳሌ አሁን የከፋ ታሪክና ባህል ወግ በየትኛው ሳይድ መደበቁ ነበር ነው የሚታየኝ ለምን ይደበቃል ለምን ድነው የሚሸፈነው በያስባለሁ ሁሉ ጊዜ ማለት ነው ያም ስለሆነ አሁን በዘር ላይ ዘር ቆጠራ ያሬ ውቼ በህልሌ በላ ያልኩት ገና ከቤታ ቀጥሎ አራተኛ ዘፈኔ ነው እንግዲህ የዛሬ 10 ምናምን አመት በለው እንግዲህ ስለ ዘር ቆጠራ የሰራውት አስበው እንደውም ትዝ ይለኛል ታናሽ ወንድሜ ዮሐንስ ለገሰ ይባላል እሱም ጎበዝ ዘፋኝ ነው ባይዜ እንደኔ እንደውም ድምጹ አልተበላም እኔ እና ጎበዝ ስለሆነ ሰማና በለው ይሄንማ አብረን ነው ምንዘፍነዋል ችግር የለውም እና ምናምን ብዬ ከታናሽ ወንድሜ ጋር ነው የዘፈንኩት እንደውም ይሄን ስራ እየሰራ ያለው የካሜራ ባለሙያ እሱን ነገር ሪሚክስ ብታረግ ደስ ይለኛል እያለ ፍሬው እንደዚህ በጣም ስለምወደው ያሬ ሀዶ ቅድሚያ ካንተ የቀደመ የለም እሱን ስራ ድገመው እያለ ነበር በጣም ፍሬው አመሰግናለሁ ያስታወስከኝ ነገር አረሳም ያው እኔም ሪሚክስ አድርጌ በሚገርም ሁኔታ አመጣዋለሁ ይሄ ነው ቅድሚያ አይተ የሆነ ነገር አስበ የምታደርጋቸው ነገሮች ደግሞ እውነት ናቸው እኮ ገብቶሃል አይደል እውነት እንዳይሆን ስለሚፈለግ ብቻ ነው ወደ ኋላ የሚቀሩትና ያንን ደግሞ በአርት ካላሳየህ የት ማንም ሊያሳይ ስለማይችል የሆነ አንዳንድ ቀድመ ትሄዳለህ እሱ ነገር ደስ ይለኛል ያሬ ሀዶ በተለይ ትልቅ ትርጉም አላት እሷም አሁን ያነሳው ሐሳብ ትልቅ ነው እጅግ አድርገን እናመሰግናለን ምናልባት ወደ ብሬክ ከመሄዴ በፊት የመጨረሻ አንተም ጠይቅ ፈልገው በቅርቡ ከብሬ ጋር ጥምረት ይፈጠራችሁ ነው መረጃው እንዳለኝ ከሆነ እውነት ከሆነ በቅርቡም አንድ ስራ ይዛችሁ እንደምትቀርቡ ተስፋ አለኝ ያ ብቻ አይደለም ምን ያህል ደመላሽም ቴፒ ላይ ምን ያህል በነገራችን ላይ በጣም ገራሚ ድምጽ ያለው ወጣት ግን ያልተጠቀምነው ልጅ ነው ምናልባት ለወደፊት በክልል ውስጥ ትልቅ ነገር ይሰራል ብዬ ማስባለውና ጥምረት ፈጥራችሁ በአዲስ መልኩ ልትመጡ ዝግጅት ላይ እንዳላችሁ አቃለው እንደው እኛ አካባቢ ትንሽ ይጎላል ብዬ ማስበው ሙዚቀኞቻችን መገናኘት መናበብ ላይ ትንሽ ክፍተት አለ ብዬ አስባለሁ ከዚህ ቀደም ከወስናቸው አጥናፊ ጋር ዋቤ ጎቴ ጋር ደግሞ ብዙ መድረክ ላይም አብራችሁ ተሰሩ ያለው ጥሩ ነገር እኔ ያው መፈልገው እንዳንድ ባለሙያ እንደነዚህ አይነት ሰዎች ሰብሰብ ብለው አንድ ስራ ሲሰሩ ብናያቸው በጣም ደስ ይለናልና እንደው ከብሬ ጋርም ለመስራት የተዘጋጃችሁት ሐሳብ ምን ደረጃ ነው ያለው የሚለውን ሐሳብ ስጠኝና ወደ ብሬ አልፋለሁ ቅድምም ተነስቷል በዚህ አጋጣሚ ብሬ በባህሪውም ይሁን በሰው አክባሪነቱ በመኑ በጣም ማከብሮና መወደው ልጅ ነው በዛ ላይ ደግሞ እንደገና ታሞም በነበረ ሰዓት በጣም ትልቅ በቃ ያቅም ነገር ከሚያናድዳቸው ሰዎችና የሆነ ነገር ባለማድረግም ከሚናደዱ ሰዎች ብቻ እግዚአብሔር ጥሎ አይጥልም ይሄ ተራርቀናል ማለቱ ሳይሆን አለው እሱም ቤት አዲስ አበባ ይመጣል ከሐዋሳ ተነስቶ ቤት ይመጣል ስራ ለመስራት ብዙ ጊዜ አብረን ለመስራት ጉጉቱ ነበረንና እሱም ይመጣል ቤት መጥቶኔን እንደዚህ በነገሮች አጋጣሚ ሳንሰራ ቆይተናል ስለ እኔና እሱ ብቻ ሳይሆን መንግስቱም አለ ፍቃደኛ ከሆነ ሰራዊትንም ጠይቀናል ሰራዊት እሺ ካለ አሁንም በዚህ አጋጣሚ እሺ ካለ ወሰንም እሺ ካለ በድሉ አለ በጣም ማከብረው ድምጻዊ ደስ የሚል ባህሪ ያለው ቡዛዮ ሰለሞንንም ደውለንላታል እኔና ብራኑ መንግስቱ ብቻ አይደለም ምንሰራው አንድ በድሉ አሰፋል አንድ ላይ ሰብሰብ ብለ የአካባቢ ነገር ስታቀርብ ደስ ይላል አንዱን መግፋት ሳይሆን አንተ የዚህኛው ሰፈርን መባባሉ ሳይሆን አርት ጥሩ ነው ብያስባለሁ በጣም ሰዎች መስተካከል ያለባቸው በአርቱ ዙሪያና በአመራር ዙሪያ ያሉ ሰዎች ናቸው በቃ መስተካከል አለባቸው ትኩረት በቃ ራሳቸው ቅድሚያ ራሳቸው መስተካከል አለባቸው የሚለው ማለት ነው
አንድ ዘፋኝ ውስጡ ከበሰበሰ ማንንም ዘፍኖ ሊያስተካክል አይችልም። ለማንም መልካም ነገር ሊያስተላልፍ አይችልም። የሚጋደሉበትን ነገር ሊዘፍን ካልሆነ በስተቀር የሆነ ስለ ተሲቦ ሊዘፍን ካልሆነ በየትኛውም ሂሳብ ለምሳሌ አሁን እዚህ ከፋ መንግስት ስፖንሰር አልሰጠኝም ብዬ የከፋ የሆነ ወረዳ ሄጄ ስፖንሰር አላገኘውም ብዬ የከፋን ህዝብ የሚሰድብ ዘፈን በጣም ነውር ነው። ህሊናም አይፈቅድም። አዎ እንደዚህ አይነት ነገሮች ናቸው መስተካከል ያለባቸውና ኩርፊያ ሊኖረን ይችላል። አሁንም ለአርቲስቶቻችን ምነግረው እና እኔም አኩርፊያለሁ፣ ሁላችሁም እንዳኮረፋችሁ ይገባኛል። ግን እኛ አንድ ከሆነ ማለት ነው እናሸንፋቸዋለን። ለምን እነሱ ወደኛ ይመጣሉ? እኛ የምናገለግለው እነሱንም ህዝቡንም ስለሆነ ከህዝብ የሚያልፍ ነገር ደግሞ ምንም ነገር የለም። ህዝብ ዳኛ ነው። ጡሬ ጎሮ የብረት ማዕድን ህዝብ ነው። እዛ ጋር አንድራቻ መድኃኔዓለም የህዝብ ነው። የቡና መገኛ ዴቻ የህዝብ ነው። ይሄን ለህዝብ ደግሞ ማይቆርቆር መሪ ይኖራል ብዬ አላስብም። ግን እኛ ሰርተን መገኘት መቻል አለብን። ዝም እንኳን ቢሉን ሰርተን ቀድመን ተገኝተን አሁን ህዝብ ይዳኘናል ብለን መከራከር ነው አይደል እንደ ፍፄ እንጂ በሆነ ነገር ማክሮፉ ካንተ እኔ ምን ሰራው ይቅደም። እኔ እንደ ልጅ እኔ ከፋ ብሔረሰብ ተወላጅ ነኝ አይደል? እንደ ልጅ ምን ሰራው? እኔ ሌላ ነገር መስፈን አቅቶኝ አይደለም። ስለ ጎጃም ብዘፍናው ምን ይገርማል? ሐሳቤ ገብቷል? ዘፍነውታል እኔ በላይ በሚገርም አንደበታቸው። ስለ ወሎ ብዘፍን ምን ይገርማል? እነ ማሪቱ ለገሰ በሚገር ስለ ኦሮሚያ ጽፋለሁ፣ ደስ ይለኛል እኮ እሰራለሁ የትኛውንም ቋንቋ። ግን ከኔ በላይ እነሱ ሰርተውታል። ያልተሰራና ሊታወቅ የሚገባው ቦታ በጣም ወርቅ የሆነ ቦታ በጣም ወርቅ የሆነ ነገር ያለው እዚህ ነው። አማራውም ጎጃሜውም ወላይታውም ይሄን ሀገር ማወቅ አለበት። ይሄ የኔ እቅድ ነው፣ ትልቁ እቅዴ ማለት ነው። የሚጠበቀውም ደግሞ እሱ በቃ እንዳንድ ልጅ ይሄን ካደረግን አርቲስቶቻችን ወደ ስሜት ሳንገባ ቻል አድርገን ዋጥ አድርገን ምንድነው ይሄ ጥርስህን ስትወጋ ሲደም አለ አይደል? እሱን ደም ዋጥኮም ከፈውም እንትን ነው ምንም ልክ እንደዛ አይነት ስሜት ነው የሚሰማኝ። አንዳንዴ ቡግ ብዬናደድና እኔ ምን አግብቶኝ ነው ምትኩ ይሄን ያህል ችሎታ ያለ ይሄን ያህል አቅም ያለ ለምንድን ነው አንተ እስካሁን 10 አመት ምናምን ዘፍነህ በእግር የምትሄደው? እና ልብራር መኪና የሚገዛ ብር ካላገኘው እኔ ልብራር? ትላንትና ከኔ ኋላ የመጡ መኪና ገዙ ይግዙ እንደ እነሱ እኮ ወይ አባታቸው መሬት ይዞ ነው ወይ መስተዳደራቸው ጥሩ ሊሆን ይችላል ወይ ሰንበዲ የአርት አረዳድህ ይለያል በጣም። በዚህ በኩል የወላይታን ህዝብ በጣም አከብራለሁ። አስበዋል ምን ያህል እንኳን ተጽዕኖ አድርገው በጣም አሁንም አክባሪያቸው ነኝ። እንደ ሀገር ሰብሮ ወጥቷል። ልክ ከፍኛም ሲከፈት ወላይተኛ ነው፣ ሲዳመኛም ሲከፈት አርት ላይ ያደረጉት ጫና ነው እንደዚህ ሊያደርግ የቻለው። እና ምን ልፈልጌ ነው የዘፋኙ ጥንካሬ ምንም አይነት እኔ ብስኩት በልቼ ነው ውጪ ያደርኩ ነው ለዚህ ስቴፕ የደረስኩት። እኔ በጣም ጎበዝ ዘፋኝ ነኝ፣ ጎበዝ በስነ ልቦናም ጠንካራ ነኝ። ወታደር ቤትም ስላሳለፍኩ ማለት የእውነቴን ነው የምልህ። በጣም ከወረደ ሲደብረኝም በረንዳ አንዳንዴ ጠረግ አድርጌ ማድረው ነገር አለ። አሁን እግዚአብሔር ይመስገን አግብቼ ናዶቢንና ቢሞ ኮምባያ የሚባል 2 ልጆችን ወልጄ አዲስ አበባ ነው የምኖረው። ከዚህ በላይ መኪና ምን ያደርግልኛል ለኔ መኪና? አይም ጸጋ ነው መታደል። ይሄ ትልቅ መታደል ነው እንጂ መኪና የለውም የሚል ካለ ቀጣይ በሚንሰራው ስራ ወንድ የሆነ መጥቶ ይሸልመኝ፣ እሱን አመሰግነዋለሁ። አለቀ። የከፋ ተወላጅ ከሆነ ማለት ነው አይደል እንዴ? ብራኑ መኪና ይፈልጋል፣ ሻምበል አስራት መኪና ይፈልጋል፣ ወሰናቸው ይፈልጋል፣ ቤትም እንፈልጋለን። እንደውም ምን እንቀልዳለን መሰለህ ፍፄ፣ መሬት ተሰጣችሁ ሲባል አይ ቆይ ኋላ ለመቀበሪያ ይሰጠናል ብንልና እንቀልዳለን። ገብቶሃል አይደል? ምን ሲሆን ያላማከለ ነገር ነው። አንዳንዴ መሬትም ቢሆን ማግኘትም ካለብህ እንደማንኛውም ዜጋ በጊዜውና በአግባቡ ከደከምክ ከወደክ በኋላም ይመጣል ትርጉም የለውም። ያ ብቻ ሳይሆን ማለት ነው ፍፄ መድከሙ ብቻ ሳይሆን በደከመ ነገር ምሰናው ነገር ልክ አይደለም። ሁሉ ጊዜ አሁን አስቡ እኔ መሰራው ነገር ምንድነው ጓደኞቼ ባይኖሩ ስራ መስራት አልችልም። በዚህ አጋጣሚ እግዚአብሔር የአዲስ አበባ ስቱዲዮ ይባርክልኝ። እኔ የትም ብሄድ ማንም ይጸየፈኝ የለም። ኤፍሬም ብርቅነህ በጣም ነው ማከብረው፣ ኤርሚያስ ዳኝ፣ ሰለሞን ኃይለማርያም፣ እነ ጊልዶ ካሳ
እነ ካሙዙ እነ ስማገኘው የሄድኩበት ቦታ ላይ አንድ ስራ ይሰራልኝ እንደ ትእዛዝ ሰጥቼ እምቢ የሚለኝ ሰው ማንም የለም እግዚአብሔር በሚያውቅ ፈንዲቃ ላይም ፈንዲቃ ብቻ ሳይሆን መሶብ ባህላዊ ባንድ አለ መሶብ ባህላዊ ባንድ አሁን የጀርባ አጥንቴ ናቸው አሻም ቲቪ ላይ በተረጋጋ አሻም ቲቪ ላይ ምን ቀርባለ ባይዜ ስታፍ ናቸው እነሱም 10 አመት 10ኛ የተገናኘንበትን 10 አመት እኔ እንኳን ኋላ ነው የመሶብ ባለፈው ብሔራዊ ሲከበር አይታል ለመጀመሪያ ጊዜ በኢቢኤስ ስሜ ተጠርቶ እኔና ጠረፍ ነበር እና ስሜ ተጠርቶ ደስ ነው ያለኝ ለምን እነዚህ ልጆች አቅሜን ስላዩ ነው የቀላቀሉኝ እስካሁን ምትኩ አቅም ስላለኝ እንጂ ብር ስላለኝ አምዝ ብዘቀዘቅ ኮሌታይ ነው የሚቆመው እውነቴን ነው ማለት ብር ስላለኝ አይደለም ግን ፍፄ እግዚአብሔር ያው ጥሎ አይጥለም አንዳንዴ ዝም ብለ መልክን ደብዘዝ ያደርግና ድምጽህን አሪፍ ሲያደርግ ጓደኞች ልቁ ነገር እሱ ነው ማለት እኔ ምን አምናለሁ መሰለምቴ ለህዝብ መስራት እውነት ምን ነገር አሁን ላይሆን ይችላል የሆነ ጊዜ ግን የሆነ ትውልድ ያነሳል በነገር እሱ ግድ ነው አይተኮነ ብዙ በሀገራችን እውቅ የሚባሉ አርቲስቶች አብዛኞቹ በተለያውን እንደ ቲክታክ እና ዩቲዩብ እንደዚህ ፕላትፎርሞች ተዘርግተው የገንዘብ ማግኛ ከመሆናቸው በፊት ብዙ ስራ ሰርተው ግን ያልተጠቀሙ በርካታ አርቲስቶቻችን ሲያረጁ ሲደክሙ የሚወድቁበትም ሲጠፋ የተመለከትነው አለ ከሆነ ጊዜ በኋላ የሆነ ትውልድ እየመጣ ደግሞ እየደገፋቸው እንትን እያለ ነው እኔ ምን አምናለሁ ለህዝብ ጥሩ ነገር ከሰራ ምንም አይነት ቻሌንጅ ቢኖር የሆነ ሰዓት ገፍቶ የሚመጣ ትውልድ አይጠፋምና በዚህ አጋጣሚ እናንተም የጀመራችሁትን አጠናክራችሁ ቀጥሉ እንቀጥላለን ይሄን ስለ የሆነ ሰዎች የሉም ይያልኩ አይደል አይን ባይን እየተከታተሉ የት ደረስክ የት ገባህ እንዴት ሆነ የሚሉ ውጪም አሉ አዲስ አበባም አሉ እዚህም አቶ ማስረሻ አቶ በላይ ሳላደንቅ ሳላከብር አላልፍም ምክንያቱም ያደረጉት ነገር ስላለ ስቲል እስካሁን እየተከታተሉም ስላሉ አሁን ለምንሰራቸው ስራዎች ከጀርባችን ሆኖ እና አማኑኤል ካርሎ ከአሜሪካ ዝም ብያውን በፈልግ አሁን ደውዬ የሆነ ነገር እንደዚህ ያደረኩ ማለት ነው የሚጠበቅብኝና በቃ እግዚአብሔር ይመስገን ጥሩ አቶ ብራኑ አዲስ አበባ በጣም መልካም ነገሮች ስላሉ እዚህም ጋር እነ ኢሳኮር ጥላሁን በጣም ወጣቱ ባለሀብት እንደፈለኩ ብዬ ምንም ነገር ማጣውን ነገር ስለሌለ ከገንዘቡ ደግሞ የዋሰ እኔና ብሬ መንገድ እንሄዳለን ቅድም የሆነ ነገር ሰልችቶኛል ብዬ ነገርኩህ ነገር አለ የሚሰጡህ ክብር የሚሰጡህ ሪስፔክት ከምንም በላይ ቲንጎ ማጪ ሄኖ ከፋቸው ማሮቆሎ በቃ እንደዚህ አይነት ነገር ስላሉች ለምን እየሰራው እየርኩኝ ድፍት አለለም ብለህ ሁላ እስክታስብ የሚያረጉ በጣም ብዙ ነገሮች አሉ ከዛም አልፎ ደግሞ ትናንሽ ጥቃቅን የሚያስከፉ የሚያናድዱም ነገሮች ስላሉ ያው አንዳንድ ወቀሳ ጥሩ ነው ብዬ ነው የሆነን ቢሆን ለሁላችንም ስለምንኮራበት ነውና እንደዚህም ትላልቅ ሰዎች እንዳሉም ህዝቡ ተረድቶ እናንተ ትላልቅ ሰዎችን እግዚአብሔር አሳጣን ድሮም ከፋ ትልቅ ነው አሁንም ትልቅ እንሆናለን ቸልሲ እንግዲህ ሙኒራ ናት ባለቤት ባለቤት ሙኒራ መሐመድ አባቡልጉ ትባላለች ከዚህ ቀደም በከፍኛ ፕሮግራም ላይም በኢሳኮር ሆቴል በነበረን ቆይታ በጣም ስታመሰግናት አውቃለሁ ቢሞን ኮምባያ ሁለተኛው ልጅ ነው በጣም የሚገርም ነው ቢሞን ኮምባያ እሱ የሰጠውን ማን ይከለክላል እሱ የሰጠውን ማን ይከለክላል ቢሞ ኮምባያ አማርኛ ሲቀየር እንደዛ ነው እንግዲህ ምናልባት ያንተ ሙዚቃ ስራዎችን ከሚያግዙ ሰዎች ባለቤት ደግሞ ያንበሳው ድርሻ እንደምትወስድ ያኔም አጫውተኛልና ምናልባት ህዝቡ እንዲያውቅና እንዲያመሰግን አንተም እሷንም በዚህ አጋጣሚ በተመልካቾች ፊት እንድታመሰግናት እድልልስጥ ምናልባት የመጨረሻ ምለው አንድ ዜማ በተለይም እንደው ከሮምኛም ቢሆን አሊያም ሩንጋራም ቢሆን ብታገነቅን ደስ ይለኛል እንደው ሐሳብ ማከል መፈልገው ብለህ ሐሳብን ሰጥተህ ካንተ ጋር ያለን ጨርሰህ ወደ ብሬ ማልፍ ብዬ ነው እሺ እግዚአብሔር ያክብርልኝ ዋናው ነገር ያው ዞሮ አጠገብህ ያለው ሰው ነው በአንተ ዙሪያ ያለውን ነገር የሚጋፈጠውና ልክ ያንተ ፔን የሚሰማው ያ አጠገብህ ያለው ሰው ነው ባለቤቴ ይሄን ሁላ
አብራኝ ትጋፈጣለች። ከመጋፈጥ አልፎ ሁሉንም ነገር የምትቀምሰው እሷ ነች። ልጄ ናዶቢን የአባት ፍቅር አትል እንዴት ነው ወዳለሁ የምትለኝ ናዶቢን ምትኩ፣ በተመሳሳይ ቢሞ፣ ሌላው ደግሞ ትልቅ ለሁሉም አራያ ይሆናል ብዬ ማስበው አከራይ ሰውነት መልኬ እወድሻለሁ፣ በጣም ነው ማከብርሽ። እሷ የምታውቀው ገመና አለ፣ እኔም የማውቀው ገመና አለ። የቤት ኪራይ አንዳንዴ ይቸግራል፣ ይሄ ግልጽ ነው። እንደ ሰው ወይም እንደ ሌሎች የእውነት ብቻ እግዚአብሔር ውለታዋን ይክፈልልኝ። ትልቅ በህይወቴ ላይ ባለቤቴም እናቴ ነች። እቴቴ ነው የምንላት። የግቢያችን አከራይ በሙሉ ተከራይ በሙሉ እቴቴ ነው የምንላት። እቴቴ እግዚአብሔር ልጆችሽ ላይ ያቁምልሽ። ሌላውም ሰው ያንቺን ነገር ቢወስድ ኖሮ ኢትዮጵያ የት በደረሰች። እንግዲህ ለልፋትሽ እኔም መልካም ቦታ ላይ ደርሼ ብድርሽን መመለስ ያደርግልኝ። ሌላው ትልቅ ሪስፔክት የምሰጠው አሁን በተመሳሳይ አሁን ካልኩት ጀምሮ የከፋ ህዝብ ብቻ ሳይሆን የኢትዮጵያ ህዝብ፣ የከፋ ህዝብ ያው ዞሮ አካሉ ነኝ፣ ይፈልጋል፣ እኔም ሰራውን ስራ ያከብርልኛል። በተሻለ ደግሞ የኢትዮጵያ ህዝብ ያንን የኔን ነገር ተረድቶ ሰምቶ በተለያዩ ቦታዎች ላይ የኔ ዘፈኖች እንዲዛመቱ የሚያደርግልኝ የኢትዮጵያን ህዝብም እግዚአብሔር ያክብርልኝ። ያው ዞሮ ሀብትህ ስትሰራ ልታድግ የምትችለው ህዝብ ሲያከብርልህ ነው። ስራ ህዝብ ካላከበረልህ፣ ህዝብ ካልወደደልህ ምንም ነገር የለምና በቃ ስራዎችን ለምትከታተሉ በርታ ብላችሁ አስተያየት ለምጽፉልኝ በሙሉ የኢትዮጵያ ህዝብ እግዚአብሔር ያክብርልኝ። ውጪም ላላችሁ እኔም 100% አላሳፍርም፣ አኮራችኋለሁ ብዬ አስባለሁ። እግዚአብሔር ያክብርልኝ። ቴንኪው። እናንተም ፍጽ ያንተንም ለምን ልርሳ አባቴ አክብረህ እንደዚሁ ካንተ የሆነ ነገር ጠብ ይላል ብለህ እንደዚሁ ጋብዘኸኝ የክብር እንግዳ ስላደረክ እግዚአብሔር ያክብርልኝ። ፍሬው ሁሉ ጊዜ ይከታተለኛል። እንደውም ትልቅ አክብሮት አለው። እግዚአብሔር ያክብርልኝ። ካሜራማኖች እንደዚሁ እግዚአብሔር ያክብርልኝ። የምትወደውን ነገር በል ካልከኝ በእርግጥ ኦሮምኛ ምኑን እወዳለሁ፣ አሻፍ ነው፣ እኔ ደስ ይለኛል። እሷን ዘፈን ቅድም ማንሳት ነበር። ቅድም ማንሳት ነበረብን። ደስ ትለኛለች እና የከፋን ታላቅነት፣ የከፋን የውጊያ ስልት፣ የከፋን መልካም ነገር ሰራው ብዬ ደስ ከሚሉኝ ስራዎች አሻፍ ነው ነው አሻፍ ነው አሻፍ ነው አሻፍ ነው አንዲ ዋከ ቤታጮ ዋከ በኪሞ ኮኔ አሻፍ ነው አሻፍ ነው አሻፍ ነው አሻፍ ነው አንዲ ዋከ ቤታጮ ዋከ በኪሞ ኮኔ አሻፍ ነው ካፊኪኖ ካፊ ጎጮ ቲባ ካፊኪኖ ካፊኪኖ የ ካፊ ጎጮ ቲባ ካፊኪኖ ካፊ ጎጮ habo warafaga api ho amanjone kafi koche mallato wonoge yerina kafachone shiron ke modo jito wonoge shirona ke modo jol kafi wane wameto wara illa waya ikecho ya no chicken wonno wara fogete wara fi be mono illa waya ikecho ya no chicken wonno wara fogete wara fi be mono ገለተው ይርምባ እዚጋር ያመሰግናል። ምትኩ ይሄ ዘፈን በነገራችን ላይ በጣም ስሜት የሚነካ ነው። ትርጉሙ እንደው በጣም ብዙዎቹ ቢያውቁት ደስ ይለኛል። አንድ ዋከበ የታጨው ነው ዋካበኪ ሞኮኔ አሻፍ ነው እንዴት አሁን እኔ ስረዳው ለምሳሌ ከዚህ ቀደም እንዲ ኢንፎርማል በሆነ መልኩ ቁጭ ብለን ሰዎች ጋር ስንጨዋወት ነበርና አንዴ ቀዳሚ መሆናችን አልሰራንበትም። በብዙ ነገር ታሪክ ባለቤት መሆናችን አልሰራንም፣ አላወጣንም። ካለማውጣታችን የተነሳ ነው ለብዙዎች መንገድ ከፍተን እኛ ግን አሁን መንገድ ላይ ቆመናል አይነት ነገር ማለት
አንድ ዋካ ቤት አጥኑ ዋካ በክሞ ሆነ እኛን ሁሉን ነገር ያሳየ ነው። ለምሳሌ በኢትዮጵያ ታሪክ ውስጥ የክረቸው ስርዓት አጼ ሚኒሊክ ሰው ልኮ እዚህ አይተው ሄደው የሰሩበት መሆኑን ግልጽ ነው፣ ታሪክ ያስቀምጣል። እነዚህ ነገሮች ግን አልሰራንበትም። ሴቶች አሁን ፓርላማ ላይ ሴቶች ገቡ ምናምን ሲል ከዛሬ ስንት አመት ከጋኪ ሸረቸው በፊት ሴት ንግስት ነበረች። እንግዲህ እግዚአብሔር ያሳየ እና በጣም ትልቅ ታሪክ ያለው ትልቅ ነገር ያለው ያንን ስታነብ ወይም ታሪክ ሲጠይቅ ለትውልዱም አንተን አርጎ ለመሄድ ደስ ይለኛል። ይሄ ስራ በጣም ምናልባት እኛም ለወደፊት በዚህ ስራ ላይ በደንብ እንሰራለን። ምትኩ ለነበረን ጊዜ እጅግ አድርጌ አመሰግናለሁ። ብሬ ምናልባት እንግዲህ ቀደም ሲልም ከቸልሲ ጋር የነበረው ብዙ ነገር ያው ሀሳቦችን ያንሸራሸርን ቆይተናል። በዚህ አጋጣሚ ምናልባት ካንታውን የምንጠብቀው ብዙ ነገር ይኖራል። ለሱም እንደተጠቀስኩት አንተ ቀደም ሲል ከደቡብ ክልል ወደ ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ባህላዊ ውዝዋዜና ባንድ ውስጥ ተቀላቅለሃል። አሁን ምን ያው ከቸልሲ ጋር ይዛችሁ የምትመጡት ስራ እንዳለ ሆኖ ሌላ የከፋ ህዝብ ከብርሃኑ ምን ይጠብቅ? ስለዚህ እኛ መስራት እንፈልጋለን፣ ብዙ መልፋት እንፈልጋለን። ቁጭ ባልንበት የተሳሳቀን እዚህ የተቀላለድን የተጫወትን እንፈልስፋለን። የሆነ ነገር ግጥም የሆነ እቺ እንዲህ ብናረግ እያደረግን ነው ምንውለው ሁለታችን ስንጓዝ። ሰው ቅድም ፍፄ እንዳላችሁ እኛ ሁለታችን ስንጓዝ አዲስ ነገር ምን ይዛችሁ ልትመጡ ይጠብቃል። ሰሞኑን ምንድነው እናንተ ልጆች አይዟችሁ ትልቅ ሰው አባቶቻችን የምንላቸው አያቶቻችን የምንለው ትልቅ ሰዎች ኖር ብሎ ተነስቶ ያስቀምጡናል። መኪና ሲንገባ እንኳን ገቢና ከፍቶ እኛን ግቡ ብሎ የሚያከብረን ሰው አለ። ያ ምንድነው? የኛ ሀብት ብር አይደለም፣ ሰው ነው፣ ህዝብ ነው፣ የሰው ፍቅር ነው። ባለፈው ምን እንደሆንኩኝ ያን ነገርም ያዳነኝ ሰው ፍቅር ነው። አሁንም ደግሞ ምቴና እኔ ሌሎች ጓደኞቻችን ጋር ልንሰራ ያሰብነውን ሀሳብ አመንጭተን በጠየቅነው ስራ በአንድ ላይ እንሰራለን። በዚሁ ቀጥለን ደግሞ የእናንተም ድጋፍ አይዞባይነት የመንግስትም ወይም እዚህ አካባቢ ያለው የህብረተሰቡ ድጋፍ ሲኖር የበለጠ አካባቢን ማንጸባረቅ፣ ኢትዮጵያን ስም ማጉላት፣ ኢትዮጵያዊነትን የተላበሰ ስራ መስራት ነው የምንፈልገው። ኢትዮጵያዊነት አንደኛ እኮ አካባቢን ስታዘር እንደ ዞንህን እንደ ክልልን አካባቢን ለእድገት ለልማት ተዘጋጅተናል። አሁንም ያበረታቱ ቅድም የጠቀሷቸው አመራሮች አሉ። ሌሎች አይዞ ብለውናል። ያ በፍጥነት ሰርተን ለማበረከት ነው። በፍጥነት ሰው ጆሮ ላይ ለማድረስ ነው የምንፈልገው። ገንዘብ ብዙውን ጊዜ አርት ሙዚቃ የሚሰራውን ነገር ልንገራችሁ፣ ይቅርታ አድርጉልኝና ሙዚቃ የሚሰራው በመንግስት ድጋፍ በህብረተሰብ ድጋፍና አርቲስቶች እኛ ምትኩ አዲስ አበባ ላይ ቤት ከራይ እንትን ብሎ ሲኖር ብርሃኑ ወይ ሐዋሳ ሲኖር ከዚህ በፊት 4 አመት ከዚህ በፊት የነበሩት 4 አመቶችን ከዚህ በፊት እና አስራት እና አቶ ክፍለ እና ከስራት መኩሪያ ላይ ምናምን ነጸጋዬ እና አቶ ታማኖ በላይ ምናምን በነበሩበት እና ማሰማሰች በነበሩበት ሰዓት ከሐዋሳ አንድ ክልላዊ የፌደራላዊ ሲኖር ተጋብዘን መተን እንሰራለን። ከዚህ ከ4 አመት በፊት ደግሞ አልመጣንም። ለምን? አንዳንድ ሰው ሲንሰራ እስቲ ፍጹም አርቲስት ሎንግ ወንድምም አንተም እኔ ከሆነ ተፈላልገን እስቲ አንተ ጋለውን እኔ ጋለውን አንድ ላይ ስናረግ ጨምቀን ኮች ስናረግ ጥሩ ነገር ይሰራል፣ ጥሩ ነገር ይላል። አካባቢ ለማንጸባረቅ ግለኝነት አይኖርም። እስቲ እንደ አርት ተፈላልገን ሁላችንም በአንድ ላይ የምንሰራበትን መድረክ ለማመቻቸት እንጂ ምትኩ ይቅርና እኔ ብቻ መግባት አለብኝ እኔ ይቅርና ብርሃኑ ብቻ እንትን ማለት አለበት እከሌና እከሌ የሚባለው ነገር ቢቀር ጥሩ ነው። አንዳንዴ ደግሞ ስብሰባ ብዙውን ጊዜ ብር በዛ ሳይሆን አንዳንዴ ከዛ ስንመጣ አንደኛ ከህብረተሰቡ ጋር እንታወቃለን፣ በውስጣችን ያለውን አርት እናስተላልፋለን፣ ለህዝብ ለልማት ማነሳሳትን እንደገና ከዛች የምናገኛት ላብ መተኪያ 10ም 23 500 ብር በትልቁ ብንቆጥር ለምንሰራ ስርዓት ግባት ይሆናል። እናስቀምጥና ያችን እየሰበሰብን ያል ሌላ አሁን ቆጠብን እየሰበሰብን ነው። እነዚህን ስንሰራ የነበረው ማንም 0.5 ሳንቲም ለኔ ሰጥቶኝ አይደለም እያልኩ ነው። አሁንም በዛ በማንም አይደል እስከ ዛሬ 10 ሺህ ብር በሙዚቃ እንዲተብሎ አንድ ነገር አላገኘው። እስከ ዛሬ ሲኖሩ ስንፈለግ በምንመጣው ገንዘብ ነው እየሰበሰብን በዛች ላብ መተኪያ አልጋ ከፍለን ምግብ በልተን ከዛ የተረፈን እየሰበሰብን ነው ለስራ የምናውለውና ይሄ ነገሮችም አንዳንዴ አሁን በዚህ ሰዓት ላይ ወደ እንትን እየገባን አይደለም። እንደዚህ ነገሮችን ብኖሩ በግለሰብ በግል ያለ ሰው ነው እንትን ያደረገ እየተወዳደረ ያን ነገር ያደረገ ይሄን ቢታሰብበት ይቅርታ አድርጉልኝና እንደዚህ አይነት ነገሮች ቢኖሩ ጥሩ ነው። እኛ ስለ ስራ ተዘጋጅተናል። ይሄን አሁን ቅድም ሚታ ያለውን ስራ ብቻ ሳይሆን ሌላም ስራ ለመስራት እኛ አቅደን ተዘጋጅተን ተነሳስተን ያለን ሰዎች ስለሆነን አሁንም እንዲህ ላደረጋችሁ ሰዎች እያመሰገንን
አንድ ነገር ስታጨበጭብ እኮ አይዞ በርታ ነው። ግን ከዚች ብትቀንስ ወዮልኝ። ስታጨበጭብ ሰው ሲያጨበጭብ እኮ በርታ አይዞ ነው አይደለም እንዴ ስትል ከዛች ደግሞ ይሄ ወረድክ ስትመጣ ተጠንቀቅ ከዚች ከወረድክ ነው። ስለዚህ እንደዛ አይነት ነገሮችን እኛ ለመስራት ተዘጋጅተናል። የምትረዱንንም ሊትረዱን ሊያሰባችሁንም አሁን ለሁሉ ነገር ተነሳሽነት ኑሯችሁ እንድትረዱንም እንፈልጋለን። እኛም ደግሞ ተዘጋጅተናል። እናንተም ለዚህ አዝጋጁ በህዝብ ጆሮ እንዲደርስ ለፈለጋችሁንና እዚህ መድረክ ላይ እንድንመጣ ስላደረጋችሁ በጣም እናከብራችኋለን፣ እንወዳችኋለን። አሁንም በተለያዩ ስራዎች እየረዱን አንድ አይዞ ምናምን የሚሉት በግልም በምንም ያሉ ሰዎች አሉ። እናንተም ጭምር ከዚህ በፊት አቶ ፍጹሜ አዋሳ ስትል ብሬ እንዴት ፈልገህ ነበር? የት ነው ያለው? ምን ተዘጋጅተህ ምን ሰርታል? ካሜራ እኔ በግል ቢሮን አስፈግጄ እንኳን እንዲህ ላድርግልህ፣ ያንተ ስራዎችን ላድርግልህ፣ እንዲህ ልስራልህ ብለህ ትል ነበር ከዚህ በፊት ሳይ ቁጥር ምንድነው ካሁኑ ተዘጋጅቷል ለልጅ እንትን ብሏል ነው ብለው ለምን ቢሮም እንደ ቢሮ ክሊፕ አብዛኛው እንትን ያላሉ ሰዎች እንድንሰራ ቢደረግ የሰራነው ስራዎች መልካም ነገሮችን እሺ አውጡና እንደዚህ የሚያስቸግር ነገር ካለ ይሄን አውጡና እቺ ነገር አድርጉ ስሩ እስቲ አዲስ ፊት ይታይ የሚለው ነገር ቢደረግ ጥሩ ነው ይላልው። አመሰግናለሁ። እጅግ አድርጌ አመሰግናለሁ እንግዶቼ ውድ ጊዜያችሁን ከስራም አቋርጬ ነው ያመጣኋችሁ። መልካም ፈቃደኛ ሆናችሁ ሐሳባችሁን ለተመልካች ለማጋራት ለከፋ ቴሌቪዥንም በተጨማሪም ግብአት ለመሆን ፈቃደኛ ሆናችሁ ለመጣችሁ በቴሌቪዥን ድርጅቱ ስም እጅግ አድርጌ አመሰግናለሁ። ከዚህ በኋላም በሌሎች ስራዎች ከፋ ቴሌቪዥን ድርጅት ከጎናችሁ ነው ብዬ ሐሳቤን ሰጣለሁ። ስራዎቻችሁን ለህዝብም ለማድረስ እንዲሁም የገጠማችሁ ማናቸውም ነገር የቴሌቪዥን ድርጅቱ በተቻለው አቅም ከእናንተ ጋር ለመሆን ጥረት ያደርጋል። ክቡራትና ክቡራን ተመልካቾች ዛሬ እንግዲህ በተከታተላችሁት ልክ ያዝናኑን ቆይታ አድርገዋል። በተለያዩ ጣዕመ ዜማዎች ብርሃኑ ቡጌና ምትኩ ቸውሲ እንግዲህ በከፋ የሙዚቃ ታሪክ ውስጥ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የራሳቸውን አሻራ እያኖሩ ያሉ ሁለት አንጋፋ ወጣቶች በውትድርናው ዓለም ለሀገሪቱ ዋጋ ከፍለው ሀገርን ለማቆም እስከ ህይወት መስዋዕትነት ለመክፈል ተዘጋጅተው ግንባር ዘምተው የተመለሱ ወንድሞቻችን ናቸው ከዚህ ቀደም በነበረው። ስለዚህ የሀገር ባለውለታ ናቸው። እነሱን ደግሞ አለማስታወስ ማለት ንፉግነት ነው የሚሆነው። ይህንን በማሰብ ነው ይህን ፕሮግራም ማዘጋጀት የሚፈልገው። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። በካሜራ ሰላምነህ ባህሪና ፍሬው ማሞ ፕሮግራሙን አዘጋጅተው በማቅረብ እኔም ፍጹም ተሾመ ከናንተ ጋር ቆይታ አድርገን ነበር። ሌሎች ስቱዲዮ ያሉ ባለሙያዎቻችንም እንዲሁ ከናንተ ጋር ያማረ ጊዜ እንዲኖረን የበኩላቸውን አስተዋጽኦ ሲያበረክቱ ቆይተዋል። በሌላ ጊዜ በሌላ እንግዳ እስክንገናኝ ሁላችሁም በያላችሁበት መልካም ጊዜ። እናንተንም እጅግ አድርጌ አመሰግናለሁ። Ajafnone none, ajafnone none, ajafnone none. Andi wakebe ta chawakabe kimo kone, ajafnone none. Ajafnone none.